ማን እኔ ማን ሊቨርፑልን ጠልቻ ጀሞ ፈጣሪ ህይወት ሲያከብድብን ልክ እንደዚህ ደንቆሮ ቆሻሻ ይወስዳልች አሰልጣኝ ይልክባል። ወልፎቹ ሊቨርፑልን ነከሱት ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸው ማን እኔ ማን ሊቨርፑልን ጠልቻ አይደለም ምስቀው ገባርላ አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊ አይሆንም፣ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊ አይሆንም ገባርላ። ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም አለ አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው ገባ። አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል ገባርለ። ምንም በቃ ምንም አይደንቲቲ አይታየኝም ገባርለ። ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያረጋቸው ገባርለ። ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም። የማን ሲቲ አሽቃባጭ ሆና እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል ገባሽ አይደለ። ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማታ አይደለም። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ነው ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፍን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ፣ በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት። አርሰናል በወልቭስ ነጥብ ሲጥል እኔ ይሄ የእንግሊዝ ፕሪሚየር ሊግ ነው ስላችሁ የለም ይሄ ቅሌት ነው ይሄ ውርደት ነው ብላችሁ እኔ ላይ የተሳለቃችሁ የሊቨርፑል ደጋፊዎች አያችሁ ውጤታችሁን፣ ጭራሽ ሽንፈት። ይሄ የእንግሊዝ ፕሪሚየር ሊግ ነው። ወልፎቹ ሊቨርፑልን ነከሱት ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭዞች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሊንክ እንዳይረሳ። ይመቻችሁ። ጀሞ ፈጣሪ ህይወትን ሲያከብድብን ልክ እንደዚህ ደንቆሮ ቆሻሻ ይወስዳል ልጅ አሰልጣኝ ይልክባል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ጀሞ መልካም አዳር። ሽቦ ደጋፊ ናፈልጋለሁ እንዲህ በኩርኩም ወደታች ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሽቦ ደጋፊ ምን አባ ብለኝ ነበር። እኔ በወልቭዝ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው
አየህ ወልቭስ ምን ያህል እንደተደራጀ፣ አየህ ወልቭስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልቭስ ወራጅ ቀጠና ያለው ወልቭስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየሁም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ቡድን በሙሉ ቢሄድ ወይ ይህን ወልቭስ ማለት ነው አንቀባሮ ነው ወልቭስ የሚያሸነፈው። እኛ እኮ ስንናገር ሚሰማን አጣን። እናንተ ምን አላችሁ? አርሰናል ስለማይረባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልቭስ በጣም ከብዷል። አሁን ይኸው ተረዳችሁት? አልተረዳችሁትም? ተረዳችሁት አይደለ? አዎ አንድ ሽማግሌ ምላስ አይቀደም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ ምን ይላል? ቅሌታም እርሱ አይከበብ ይተኙ። በቃ ይቅርታ ሂድ አልኩ። አጣጣ ይተኛ በቃ አንተ ቅሌታም ሂድ። አይሼበው ቶፕ ፎር ውጣ ምናምን እያልክ ስፎክርብኝ ነበር። እውነት ለመናገር ጨዋታውን አላየሁኝም። የባርሴሎናን ጨዋታ ነበር እያየሁ የነበረውና ባቻ ማስ ወልቭስ አቻ ነበር እስከ 92 ምናምን አይሚን እና ባቻ ማስ ቪዲዮ አልሰራም ብዬ ገብቼ ተኛው። 15 ደቂቃ በኋላ ዝም ብዬ ስልክ ገባሁኝ ማለት ነው። ዝም ብዬ ነው የገባሁት። ልክ ስገባ 2-1 ምናምን አልቋል። 94 ላይ ወልቭስ አግብቷል። ሼባው አትችሉ፣ የእውነት አትችሉም። እኔ መሳደብ ነበር ግን ሽማግሌ አልሳደብም። ሽማግሌ በጭራሽ አልሳደብም። ካልነካችሁኝ እኮ እኔ እኮ አልነካም። ታውቃላችሁ ሚነካኝን ነው እንጂ። ለማንኛውም ሼባው ተሸንፏል። ለኛ የሚገርም ውጤት ነው ጀማዓው። ሲጀመር እኔ እኮ አምሽቼ እንደዚህ ኳሱን እስከ መጨረሻ የማንንም ጨዋታ ካየሁኝ እኔ እንደምፈልገው ነው ኤቭሪዴይ ኳሱም ያልቀው ማለት ነው። ለማንኛውም ይመቻችሁ። መልካም አዳር። ከንቲባው ነኝ። አረ እንደዚህ የሆነ ነው ቶፕ ፎር የምንገባው። ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ምን ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ንቂራችሁን ስታኩንት ብላችሁ 6 ደቂቃ ላይ ያዙኝ ልቀቁኝ ልፈነዱ ትደርሳላችሁ። እንደው ስሎት በእናት ክለባችን ለቀልን በእግዚአብሔር። እኔ በጣም ነው ማርያም ለባጅ የሚጫወት ተጫዋች የናፍቀኛል። እንደነ ላላና እነ ፋቢኒዮ እነ እንደርሰናል። ይሄ ለባጅ የባጅ ተጫዋቾች እንደከይኔ መሰለ ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል ዛማዶ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ወረጂ ምን አባቷ ትለፋተታል? አሮጊት አርበኝ ተቀመጭ። ወልብስዬ 19ም ቲም አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን ላንተ ለኔ ከተጫወተ ወልብስዬ ለኔ ከተጫወተ ውለታህን በምን ልክፈልሽ? ፕሪሚየር አትቆያለሁ። አንተ እንዳትፈራ ከፈለገቻችን ዶር አወርድልሃለሁ። የሚኮስፐርት ቡድን አልሰማም ጭራሽ። ወዳለሁ ወዳለሁ አለቀ ጨዋታው ተጠናቀቀ። ሊቨርፑል ተሸነፈ በወልቭስ ሞሊኒው ስቴዲየም ላይ። አሜዚንግ ወልቭስ ተኩላው አጥፍቶ ጠፊ የሚል ስም ተሰጥቶታል። ተኩላው ወደ ጉድጓዱ ሙሉ በሙሉ ከመመለሱ በፊት ትላልቆቹን እየገነደሳቸው ይገኛል። አስቶን ቪላን 2-0 አሸንፎታል። አርሰናልን ነጥብ አስጥሎታል። ማንቸስተር ዩናይትድን ነጥብ አስጥሎታል። ዛሬ ደግሞ ሻምፒዮኑን የባለፈውን ሻምፒዮን ሊቨርፑልን ገነደሰው። ተኩላው ወደ ጉድጓዱ ከመመለሱ በፊት መውረዱ የማይቀር ይመስላል። 16 ነጥብ ላይ ደርሷል። ይሄ ተናካሽ ተኩላ ትላልቆቹን ቡድኖች ገነዳደሳቸው። ወልቭስ በጆአዎ ጎሜዝና በአንድሬ ጎሜዝ ጎል 2-1 ሊቨርፑልን አሸንፈዋል። ብቸኛውን ጎል መሐመድ ሳላ 83ኛው ደቂቃ። አሁን የሚያስቆጨው ሳላ ለሶቦስ ላይ ሊሰጠው የነበረው ኳስ ሊቨርፑላውያንን የምታስቆጭ ትሆናለች። ምንም ጥያቄ የለውም። ግርሜ ወደ ጎልነት የሚቀየር ኳስ